እንደምን አላችሁ? ትሬደሪም ነኝ። በዚህ ቪዲዮ ላይ ባጭሩ እነዚህ አይነት ውጤቶችን እንድናስመዘግብ የረዳንን ትሬዲንግ ስትራቴጂ ኦልሶ ኢንትሪ ኤግዚት ሪዝን ቢሃይንድ ያለውን ነገር እና $100 ቻሌንጃችን ምን ላይ ደረሰ የሚለውን ነገር የምናይበት ነው ማለት ነው። ሰው አሲውል ነው እኛ ትሬድ የምናደርገው ታይም ፕሬስ የሚባል ኮንሴፕት ነው። ሶ ለሱ ፕሩፍ ያህል ይሄ የምታዩት እንዳለ የሜንቶርሺፕ ተማሪዎች ሪዛልት ነው። ኦኬ እዚህ ጋር እንዳለ ፔሲት አለ ብዙ ማሳያችሁ እነዚህ እንዳለ ፕሩፍ እንዲሆናችሁ ነው። ሶ we have proven የሆነ ሲስተም ማለት ነው። እዚህ ጋር እንደምታዩት ባክ ቴስት ያደረግነው ዳታ አለ። ሶ ሲግናል ሰጥቻችሁ ነበረ ዓርብ ዕለት ዳይዝን እዚህ ጋር እንደምታዩት ናዝዳክ ሎንግ ነበረ ያልኳችሁ። ሪቴስቱ ላይ ምን አልኳችሁ? ኦን ዳ ሪቴስት ጎ ፎር ሎንግ። ከዛ እዚህ ጋር ያለው እንትን ብያችኋለሁ። ሶ ማርኬቱ አሁን ላይ ያለው ያው ኮረሌት እያደረገን ስለምናይ እንደዚህ አይነት ስታተስ ነው ያለው። እኔ ይህን ትሬድ ቱቢያንስ በብሬክ ብንወጥቻለሁ፣ ግን ሳምንቱ ሙሉ ከ3 በላይ ዊኒንግ ትሬዶችን ሰጥቻችኋለሁ። ሶ ምንድነው ሪዘኑ? ሳምንቱ የሚወሰናቸው ትሬዶች $100 ቻሌንጃችንን በዚሁ እንትን እያደረግን እንሄዳለን ማለት ነው። ትራንስፓረንት እየሆንን እንሄዳለን። ሶ ናዝዳክ ላይ እና ቢትኮይን ላይ ብዙ ጊዜ ሃየር ታይም ፍሬም ናሬቲቭ አያስፈልጋችሁም ብዬ ደጋግሜ ተናግሬያለሁ። ሶ በዛሬው ፕራይስ አክሽን መሰረት እንደምታዩት ማርኬቱ ምን ላይ ነበረ? አፕ ትሬንድ ላይ ነበረ። ኦልሶ ስትራክቸራል ቼንጅ አምጥቶ ይወርዳል የሚል ግንዛቤም ሰጥቶ የነበረ ግን ያው አሲወል ነው ናዝዳክ ነው ስትራቴጂያችሁ በሚሰጣችሁ እንትን ላይ መመራት ነው። ሶ እኔ ናዝዳክን የምመራው በምን አይነት አፕሮች ነው? ሊኩዊዲቲ ሌቭሎች ላይ እና ኢምባላንሶች ላይ ነው ብዙ ጊዜ የማተኩርበት እና ማክሮ ታይም እነዛ ሌቭሎች ላይ በምን አይነት መልክ ሪያክት አደረገ የሚለውን ነገር ነው የማየው። ሶ እንዳልኳችሁ ምን ላይ ነበረ? አፕ ትሬንድ ላይ ነበረ ማርኬቱ ከ920 ጀምሮ ነው እኛ ሞስትሊ ትሬድ የምናደርገው። ሶ ወደ ሴል እያየው ነበር። ቱ ቢ ሆነስት ወደ ሴል እያየን ነበረ። ብዙ እንትኑን አይታችሁ ከሆነ ለሴል ኢንቨርስ ካረገ እንገባለን የሚሉ እንትን ነበረ። ነው እዚህ ጋር ማሰመርላችሁ ምንድነው ኢንቨርስ ካረገ ሴል ግቡት። ከዛ ኢንቨርስ ያደርግ ወጣ። እዚህ ቪዲዮ የላኩላችሁ የሚያብራራ ማለት ነው። ግን ምንም አይነት ኢንትሪ ኮንፈርሜሽን ሳይሰጠን ወጣ። ዳውል ኢንትሪ ኮንፈርሜሽን እና ስትራቴጂያችን ጋር አብሮ ሄደልን ምንድነው ሁሉንም ቼክሊስቶች እንትን ያደረገልን ፊት ያደረገልን ሎንግ ሴትአፕ ነበር። ሶ እንዳልኳችሁ ስትራክቸራል ቼንጅ አመጣና ምን አለ እዚህ ጋር ኢምባላንስ ነበረ፣ ፌር ቫልዩ ጋፕ ነበረ። እሱን አከበረና መውጣት ጀመረ። ኦኬ ኢንዲኬሽን አገኘው እዚህ ጋር ማለት ነው ማርኬት የመውጣት እድል አለው የሚል። ሶ 920 ማክሮ አለፈ። ኦኬ ጋይስ ያው በመሀል ትንሽ ፕሮሞሽን ስለባችሁ ያው እኛ ኮሚኒቲ ላይ ቻሌንጃችን ስትቀላቀሉ ያው በአይቢ ቼንጅ ነው። ነገር ግን አይቢ ቼንጅ እናንተን ለመጥቀም ነው። ኦኬ እንደዚህ ሊንክ ሬጂስተር ስታደርጉ እና ሪዝኑ ላይ ሪቤት ብላችሁ ስታስገቡ አውቶማቲካሊ ኮሚሽን የምታገኙበትን ኦፖርቹኒቲ ያስቀምጥኩላችሁ። ስለዚህ ይሄ ሊንክ ለእናንተ ኤክሰነስ ላይ ገንዘብ መስሪያ ነው። ኦኬ ይሄን ሊንክ ነኩት፣ ቼንጅ ፓርትነር በሉት፣ ሪዝኑ ላይ ሪቤት በሉት። ሪቤት ማለት ኮሚሽን መልሳችሁ የምታገኙበት ኦፖርቹኒቲ ነው ማለት ነው። ስለዚህ በዚህ ሊንክ መግባት ትችላላችሁ። ወደሚወስዳችሁ ኤክሰነስ እንትን አዲስ ክሬት ማከማመን መክፈት ትችላላችሁ። ያላችሁን ቼንጅ ማድረግ ትችላላችሁ። ወደ ቪዲዮአችን ማርኬቱ በደንብ ምን ማድረግ ጀመረ? ፓምፕ ማድረግ ጀመረ እንደምታዩት ማለት ነው። ከዛ 1020 ያለፈ እንዳልኳችሁ ምን እያደረገ መደም እየሄደ ያለው ስትራክቸሩን እየጠበቀ ነው እየሄደልን የነበረው። ሶ እንዳልኳችሁ ይሄን ባላንስ ተከብሯል። ናዝዳክ በጣም ብዙ ጊዜ ኢምባላንሶችን እያከበረ ነው የሚሄደው። ሶ ድጋሚ እዚህ
ኢምባላንስ ላይ ሲመጣ ምን አይነት ሪያክሽን ሰጥቶ ነበረ? እዚህኛው አሎ ላይ ምን አረገ? ሊኩዊዲቲ ወሰደ። በዛ ሞመንት ላይ እቺ ሊኩዊዲቲ ማለት ምን የትኛው ነች? እቺኛው ማለት ነው። አት ሴም ታይም ምን እያደረገላችሁ ነው? ኤስ ምን እያደረገ ነበረ? እዚህ ጋር የነበረውን ኢምባላንስ እያከበረ ምን እያላችሁ ነው? እየጠበቃችሁ ነው። ስለዚህ እዚህ ጋር ኢምባላንስ አለ። ኦቨርኦል እዚህ ጋር የነበረውን ትልቁን ኢምባላንስ እያከበረው ነው። ፊል አድርጎታል። ከዛ ፓምፕ አረገ። ስትራክቸራል አዲስ ሰበረ፣ ወረደና ዋናው ነገር ኢንተርቫሉ ጋፕ ማክበሩ አይደለም፣ ታይም ቤዝድ ሊኩዊዲቲ መውሰዱ ነው። ታይም ቤዝድ ማለት ነው ማክሮ ታይም ከ20 እስከ 40 ከ50 እስከ 60 ላይ ያልኳችሁ ሶ ዳምፕ አረገና ወሰደው። እንዳልኳችሁ እያደረገ ነው፣ ኢምባላንሶችን እያከበረ ነው። እቺን የወሰዳት ታይምን ጠብቆ እቺን የወሰዳት። በዛ ሞመንት ጊዜ ምን ነበረ? በጣም ቡሊሽ ሆነ ሞመንተም ነበረ። ኦቨርኦል ትሬንድ አፕ ትሬንድ ነው፣ ኢምባላንስ የተከበረ ነው። ኦንሊ ቲንግ ስንጠብቅ የነበረ ምንድነው? ታይም ቤዝድ ሊኩዊዲቲ እና ኤስኤምዲ ስንጠብቅ ነበረ። ቴሌግራም ላይ ካላችሁ ብዙ ጊዜ ላይቭ ትሬድ ሳረግ ሰምታችሁ የምታውቁ ኢምባላንስ ላይ ሲያርፍ ሃይሊ ላይክሊ ነው ወደምትፈልጉት ዳይሬክሽን የሚሄድ ፕሮባቢሊቲው ትልቅ ነው። ስለዚህ ኢንትሪ ክራይቴሪያችን ምንድነው? ኢንቨርሽን ነው። ያው እንደ 2022 ሞዴል ብሎ ምናምን አይደለም። ሶ በካንድል ክሎዝ እስኪያደርግልኝ ጠበቅኩኝ። ይችኛውን በካንድል ክሎዝ አደረገ፣ በዚህኛው ካንድል ክሎዝ አደረገ። ከዛ በዛ ሞመንት ላይ ምን አልኳችሁ? የቱ ጋር ነበረ ሲግናሉን የሰጧችሁ? ሪቴስቱ ላይ ግቡ አልኳችሁ። እቺ ካንድል ብሬክ ስታደርግልን ኦኬ አይ ኖ ባይንግ ሞመንተም መጣ የሚል ማለት ነው። እና ሪስክ ማኔጅመንቱ የገባ ሰው አለ ምናምን እያልኳችሁ ቆይቶ ብሬክ ኢቭን እንድታደርጉ ነገርኳችሁ። ሶ እንደ ሪቴስት ሎንግ መጥቶ እሱን ሪቴስት አደረገላችሁ። ስቶፕ ሎስ ኦን ዘ ፕሮቴክትድ ሃንድ ሎስ ነው። ምንድነው ብዙ ጊዜኛ ያው 20 አራር ስለምንይዝ 1 2 3 ምናምን ስለምንይዝ ነው። በብሬኪያ ማርኬትም ክሎስ ስለሆነ አርብ ዕለት ስለሆነ ብዙ አንጠብቅም ከማርኬት ሰው 1 2 3 ነው የምንይዘው። እኔ ብሬክ ኢቭን አድርጌ ነበረ ያው አርብ ስለሆነ ማለት ነው። ሰው መጥቶ እዚህ ጋር በብሬክ ኢቭን አስወጥቶኛል። ነገር ግን ሳምንቱ ሙሉ ሚልክ ያደረግ ነው እንትን ነው። በጣም ብዙ ሲግናል ሰጥቻችኋለሁ። ያው እዚህ ጋር ያው ቢትኮይን ላይ የሰጧችሁ ስትራቴጂ ሴም ሪዝን ኦኬ። ያው እንደምታዩት እዚህ ጋር ሪቴስቱ ጋር ግቡ ብዬ ሎንግ ኦን ሪቴስት ሱም ፓምፕ አረገ። እዚህ ጋር እንደምታዩት ቢትኮይን ላይ የሰጧችሁ ሎንግ ነበረ። ያው እዚህ ጋር የተገባው ማለት ነው እናንተ የገባችሁት። አዲሽናሊ ሌላ ምን አለ? ያው ይሄ ቴስቲሞኒያል ነው። እሺ ሳምንቱ ላይ ሌላም ሲግናል ሰጥቻለሁ። ይሄን ሲግናልም ሰጥቼ ነበረ ለቢቲሲ ላይ ማለት ነው። እዚህ ጋር ያው ፕሮፐር የታለፈበት ነው ያ ሲግናል፣ ይሄ ሲግናል እና ማለት ነው። ሰው ሁሉንም ነገር በፕሮፍና በትራንስፓረንት ነው የምናደርገው። ዳውንሊ ትሬዲንግ ኮሚኒቲ ወለተኛ ትሬዲንግ ጆርኒ ፕሮቨን የሆነ ሲስተም ፒያውቶች የሚወጡበት እንደምታዩት ነው። 50 ሺህ ነው። ይሄ ልጅ በዚህ ይደግማል፣ ሌላ ፒያውት ደግማል። ኤፍቲኤም አበሻ ዲር ዘሪሁን ካሳ ተማሪ ነው። ያው ካላመናችሁ ሃይድ አድርጎታል። ስለዚህ ፌዝ 1 ፌዝ 2 ዳዊት ነው። እዚህ ጋር ደግሞ ዳዊት ተማሪ ያው ስማቸው ደግሞ እንዳይታይ የሚፈልጋሉ። ፌዝ 1 ፌዝ 2 አለፈ። ቆይቶ ምን አለ ደግሞ እዚህ ጋር ፒያውት ወጣ ማለት ነው። ስለዚህ ይሄ ነው ስትራቴጂያችን። ላይቭ ትሬድ እያደረግን ነው። $100 ቻሌንጃችን ላይ 4 ዊኒንግ ትሬድ 3 ሉዝ እና 1 ብሬክ ኢቨን በቃ እሱን ያጋጠመን ሳምንቱ ላይ ስትራቴጂያችን ይሆንና ፕሮቨን ነው። እዚህ ጋር $100 እንደምታዩት ነው፣ ሁሉም ነገር አለ። ስለዚህ ያው ስትራቴጂያችን የምትፈልጉት ካላችሁ ይሄን ይመስላል።
ሰኞ ዕለት ላይ የገባችሁት ካላችሁ አሁን ብሬክ ኢቭን አድርጉና ቲፒያችሁን ጠብቁ። ያለው ነገር ይሄ ነው። ቴሌግራም ጆይን አድርጉ። ዩቲዩብም ሰብስክራይብ ላይክ እያደረጋችሁ ጠብቁኝ፣ አበረታቱኝ። ቴሌግራም ቻናል ጆይን አድርጉና $100 ቻሌንጅ ስለጀመርን እሱ ላይ አብራችሁ እየተማራችሁ ሁሌ ቲክቶክ እና ቴሌግራም ላይ ላይቭ ስለምገባው እሱ መከታተል ትችላላችሁ። ስለዚህ ሜንቶርሺፕ የምትፈልጉም አለላችሁ። ያለው ነገር ይሄ ነው። ኤቭሪቲንግ ኢዝ ትራንስፓረንት። የኔንም ከፈለጋችሁ አለላችሁ። እሺ እዚህ ውስጥ የኔ ፕሮፊታብል መሆኔ ያለ መሆኔ የሚገልጽ ብዙ ነገሮች አሉ። አመሰግናለሁ። ቲክቶክ ጆይን አድርጉ፣ ቴሌግራም እዚህም ሰብስክራይብ ያደርጋችሁ ጠብቁኝ። ቲል ዘ ኔክስት ቪዲዮ ባይ።